እንዴ ምን እየሆንክ ነው? ሳይሽ ኳላ ሙሉ ያልሽሽ ወገብ እንዳለሽ እና እንደሌለሽ ቼክ እያደረኩ ነው። ከድሮ ነው ቀልቀል ልጅ የማይሳቀልኝ። እሺ አሁን ምን ልታዘዝ? ፈገግታሽ በጣም ነው የሚያምረው። ከሩቅ ነው ስስቅ የምታበሪው። አልገባኝም። ደግሞ እንደዚህ ተባልኩ ብለሽ መስታወትና መፋቂያ ይዘሽ ዋያሉሽ። አይ እንደዛው ብዬ እኮ አይደለም ያምራል ያልከኝ። ደግሞ ማንም ሰው ያምራል አለኝ ብዬ ምንም የማደርገው ነገር የለም። እንዴት ማለት? ማንም ነው እያልሽኝ ነው? እስኪ ለምሳሌ የጆሮውን አቀማመጥ አልወደውም ብለህ መቀስ ይዘህ ልትቆርጠው ነው? አንቺን ካስደሰተሽ ሰዎች እንዲወዱህና ለአንተ የተለየ ቦታ እንዲሰጡ ከፈለግ የሌለህን ማንነት ሳይሆን ራስህን ሆነ ቅረባቸው። እሺ? እንዴት ማለት? አሁን ስራ አለኝ እንጂ አስረዳ ነበር። እድሌ ነው መሰለኝ። ነብር የሆኑ ችኮች ነው የሚያጋጥሙኝ። እቺ ደግሞ የመንጋው መሪ፣ ያም ድንቡሽ ውሽ ያለች የመንጋው መሪ። ወይዬማ ደህና ነኝ። እንዴት ነሽ? ስደውልሽ እኮ ስልክሽ አይሰራም። ኔትወርክ ይሆናል። ደህና ነኝ። ጽናት ደህና ናት? አረ ደህና ነኝማ። አንቺ እኮ ዝም ብለሽ ስለምትጨናነቂ ነው። እኔ የምልሽ አያቴ አሁን እንዴት ናት? አይዞሽማ ይሻላታል፣ አትጨነቂ። እስኪ በቃ እሺ፣ አያቴን ሰላም በይልኝ። እሺማ እደውልልሻለሁ። አረ ደህና ነኝ ነቂ ነው። እኔ የምልሽ ይሻላታል። ያምጣት ይችላል። ቆይ ግን አንቺ ምን አግኝተሽ ነው እንደዚህ ጠቅ? ምን ላድርግ? እኔ እኮ ደስታ ልታደግ ምንም ባረግልህ እንደም ለምን ከዚሁ ልጅ ራሴን በመጠጥ አላደነዝዝ? ምን ሆነህ ነው? ሰፈር እየረበሽክ ነው። ና ግባ። ምን አገባሽ? አንቺ የቤት ሰራተኛ ነሽ፣ ታዲያ ሰፈር ነዋሪ ነሽ? እንደንሻለ ታስመሳይሻ አይደለም እንዲነካኝ እንደኛ ሰልፈል። እሺ ቤት እንግባና እንደፈለግክ ትሆናለህ። አረ በዚህ በደረቅ ሌሊት ሰው አትረብሽ። አንቺ ሴትዮ አያገባሽም። ቆይ ለምንድን ነው በሰተ ላይ እንደርጎ ዝንብ ጥልቅ የምትይው? እማትገባ ከሆነ ግን ይኸውልህ ካልገባውም ለኖም ወይ ለማሜ ልደዊ አቃጣሪ። አረ በፈጠረ ኪራ፣ እኔ የተናደድኩኝ ነው። እግር ምንድን ነው ጥፋት? ምንድን ነው ግን የጎደለብሽ? አንቺ ብቻ አይደለም። እንደዛ አይደለም። እኔ ካንተ የጎደለኝ ምንም ነገር የለም። እኔ ጎደሎ ሆኜብሽ እንጂ ባልሆንብሽማ እንደማታይኝ አውቃለሁ። ኪራ በቃ ገብተን እናወራለን። ጽናቴ እኔ እኮ በጣም ነው የምወድሽ። እውነት አንቺን አጥቼ የምኖረው ህይወት ጨለማ ሆኖብኝ። ኪራዬ ለትንሽ ጊዜ እኮ ነው፣ በቃ ትረሳኛለህ። መርሳት ለአንቺ ቀላል ነው አይደል? ቆይ ከማንም በላይ ታውቂኛለሽ አይደል? እሺ በቃ አሁን እንግባ። የት ነው አሞጋቢ? አንቺ እኔ ቤት? ምን ማለት ነው ኪራ? አይኔ ላይሽ አይፈልግም። እርሳይን ብለሽኝ አይደለ? ያው ከዛሬ ጀምረዋል። ገባሽ? ምን ማለት ነው ኪራ? ጠጥተሃል እኮ። ውጭልኝ ከቤት ውጭልኝ። አባት ዝም በይ።
ኪራ